10ኛ ክፍል ክራሽ ነበር። አንድ ሊስትሮ የሚሰራ ልጅ አለ እኛ ቤታችን ፊት ለፊት እንዴት እንደሚያምር በመድኃኒዓለም እግዚአብሔር ምስክሬ ነው። ሊስትሮ ነው የሚሰራው። አዳነ ይሙት በቃ ድል ተብሎት የሚኖር ሰው ነው የሚመስለው እግዚአብሔርን። ሰላም የያቲው ፋሚሊያንስ እንደምን አላችሁ? እንደምን ቆያችሁ? እኔ ጋር ሁሉ አማን። ዛሬ እንደተለመደው እናንተ ፋል ያደርግ የሚችል ቪዲዮ ይዤ መጥቻለሁ። ቬሮኒካ ኢንተርቪው ተደርጋለች። ከኢንተርቪው ላይ ቀንጠብ እያደረግን አብረን እናያለን። ለቻናላችን አዲስ ከሆናችሁ ሰብስክራይብ እና ደግሞ ቪዲዮ ላይክ በማድረግ ሰፖርት አድርጉኝ፣ ደግፉኝ። አታላብዛባችሁ። ቀጥታ ወደ ቪዲዮ እናልፋለን። ሌትስ ጎ Damaco Kodama Yalamba Nasetia Damaco Kodama So my ቪዲዮአችን ጀምራ ከማይ ነው የጀመረው። ወረበለ ይቻላል። ምን አርግታ ነው ደግሞ ማይ? እሺ ያለ በዚህ በሳቅ ነው የሚያልቀው። ለምን ልንገራችሁ? ሜቢ እሷ ላታስታውስ ትችላለች። ታስተሻለሽ ዶዛለው ግን ለምን ቴንክ ዩ የሚያስብል እሺ ሶ ክለብ እየሰራው ቀጥሏ አትወሱሱን ይሄ አለ አይደል ብዙ ሰው አላመነብኝም። ያው ነኝ ብዙ ያው ከኤክስፒሪየንስ ነው አዘፋፈንም እየቻልክ የምትመጣው ምናምን ያ ምን አርጋ ነው እኔ ማውቅ ፈልጋለሁ እያጓጓች ሶ እንትን እላለሁና ክለብ በቃ በመከራ ነው ክለብ የጀመርኩት። ማለት ይሄ ብዙ ሰው አላመነ ነበረ ስፔሻሊ ሙያው ላይ ያሉ ሰዎች እና እዛ ላይ ስገባ በቃ በተአምር ነው የገባሁት። ኤኒዌይስ ክለብ እና ስዘፍን ምንድነው ዲል ያደረኩት ከክለቡ ኦነር ጋር ደወለልኝ። ቬሮኒካ ሶሻል ሚዲያ ላይ ነው ማይሽና እንድትገቢ ፈልጋለሁ። በዚህ አጋጣሚ ዳኒ ሪቮሉሽን ባለቤት ቴንክ ዩ ዳኒ መቸው ያ he's amazing እና ሲላኝ ኦኬ እንችላለን አልኩት እና እኔ ጠሮት ዋጋ ተከፍሎ አይታወቅም። ልክ ጀማሪ አልመስልም ኦኬ የጠሮት ዋጋ ማለት ነውና ሳቀብኝ። ረጅም ሰዓት ነው ሳቀው። እሺ ካልኩሌሽን እንስራ አልኩት። እሺ አለ ሜቢ እኔ ሶሻል ሚዲያ ተከታዮች አሉኝ። ታዋቂ አርቲስት አይደለሁም አልነበርኩም በሰዓቱ ግን ሶሻል ሚዲያ ላይ ፎሎወር አለኝ። ሶ ከዛ ውስጥ ቢያንስ 10 ሰው አመጣለ ቬሮኒካን ብሎ 10 ሰው ይመጣ የኔን ክፍያ ችሎ የሌሎችን ዘፋኝ ችሎ የሆነ እንዴት ነው በቃ ላንተም የሆነ ነገር ያደርግልሃል። ሶ ከዛ እሱን ስለሆነ ቆማለና እሺ ቀመልሽ ይላውልሻለኝ በሱ ዲል አረግን አለቀ ማለት ነው። ከዛ ወዲያው ነው የተቀጠርኩት በሚገርም ብር እና እንዳትናገሪ እሺ ለዘፋኞቹ እያለኝ ካስበለው ተናገረች ለሌሎች ዘፋኞች እንዳትናገሪ ከሰሙ ምናምን ይለኛል። በጣም ትልቅ ብር ነው የሚከፈለኝ የነበረው። ሚስተር ቆይቶ ይመጣል የመጀመሪያ ፕሮሞሽን ሰርች ያለው ምናምን ማይሄን የመጣችሁ አይባልም ይባላል። አረ ችግር ይመጣል ይባላል። እየሰማን እሺ ቀጥሉ ሁሌ ነው እቅሽ ታወራውስ እሺ ከዛስ ምን አረገች? ማይ ጭራሽ አትታወቅም። ኦኬ ይሄን ነው ዛሬ ማንም አትታወቅም። እኔም አልታወቅም ሰው ከዛ እየዘፈንኩ ያሪሃና አላሁ እንደበይነን ቀወጠችው። ከዛ ተደሳለኝ ማለት ይኸውልህ ትጮሃለች ስለ ሙሉ ክላውን ቀወጠችው። ማይ እሳይ ማይ ተስተፈሙ ተሰከረች ኖ ደስ አይደለም ከብዳስ ማይ ነው ደስ አይደለም። አሪፍ ከዛ አረዘምኩ ራሳታ አረ ደስ እንዳለች ወሰጁ ታዲያ ደስ እንዳለች I was like ይሁን አድናቂ መጥቷልና ምክንያቱም ቬሮኒካ ምናምን ትላለች ቬሮኒካ ማለት አብዱልች እንደዚህ ማይ እኔ ሰው የሚጠራኝ ቬሮኒካ ነው for the first time ቬሮኒካ ምናምን ሲል who's that ቬሮኒካ አረ ማሂ anyways ደነገጠ ሰው እብደትሽን በአደባባይ ያስመዘግብ ሳምንት አለኝ መጣች ድጋሚ ቬሮኒካ ልክ እኔ ስገባ ሌላ ዘፈን እየዘፈነ ቬሮኒካ ሌላ ሰው ገብቶ
ሌላ ሰው ገብቶ ቬሮኒካ ከዛ ዳኒ ጠራኝ። ምንድነው ፋኖችሽ እብድናቸው ፋኖችሽ በጣም እያስጨነቁን ነው። 4-5 ነው መተው ቬሮኒካ ካልመጣች እና ደሞዝ ይጨመርልሽ ተብሎ እጠፍ እግዚአብሔር ደሞዝ አስጨምረሽላታል። በጣም ሶ ቴንክ ዩ ስለብቻ በጣም ያ የተወሰነ ጊዜ ቤት ኪራይ ከፍለሽልኛል። እንዴት አስታውሻት? ያ አስታውሳታለሁ። አንቺም ግን ትዝ የሚልሽ እንዳለቀሰች በሳቅ ይኸውልህ በጣም ነበር ወዳትና ከዛ አትርሱ በቃ አለ አይደል? አረሰችው። ቀመጠው ደግሞ ልክ እሷ ስቴጅ የምታልፍበት ቦታ እንደዚህ ስታልፍ ላንድ ነካት አየሯን ምናምን እንድትቀላቀል ይመጪ ማለት ነው። በቃ በጣም ነው የምትለው። ከዛ ጓደኞቼ በቃ ባክስቴጅ አላቸው አርቲስቶች የሚቀመጡት ማለት ነው። ውስጥ ላስታውሳለሁ እኔ በጣም ማደንቀው ሰው ፊት ሲሆን አልችልም ማውራት። ከዛ እንደዚህ እየተጎተትኩ ነው የገባሁት። እሺ እንደዚህ ከዛ አግኝቻት ሪሉላ ነካሻት አስታውሳለሁ። እውነት አስታውሳለሁ። የሴቶች ሞመንት አላሳለፉ። ያስ የሚገርም እንኳን ለሴቶች ቀን አደረሳችሁ። 10ኛ ክፍል ክራሽ ነበረኝ ማጂክ ማለት ነው። አንድ ሊስትሮ የሚሰራ ልጅ አለ እኛ ቤታችን ፊት ለፊት እንዴት እንደሚያምር በመድኃኒዓለም የአማርኛ ፊልም አዳነ ይሙት እና ወይኔ ሲያምር በኢየሱስ ይሄ አንዳንዴ እኔ እኮ አሁን ደልቶኝ ስለምኖር ነው ይሄ መልክ የመጣው። ብቻገር ምን ለው እንደምችል ይማል ሁሉም እንደዛ ነው ሲደላውና ሳይደላው ምንም ጥያቄ ሜካፕ ግን አልተቀባም። እኛም መሰክራለን። በጣም አመንሽ በርገዲ ነካት እግዚአብሔር ምስክሬ ነው። ሊስትሮ ነው የሚሰራው። አዳነ ይሙት በቃ ድልት ተብሎት የሚኖር ሰው ነው የሚመስለው እግዚአብሔርን በቃ ሁሌ እና ሱቅ ሳልሳለላት በግድ ላጉኝ በማርያም በሱ በኩል ልታልፍ ነው አይታረጊው እገባለሁ። ከዛ አዳነ ወይኔ አዳነ በጣም ጫሞቹን እየወሰድኩኝ ላስጠርግ እሄዳለሁ። ሁሌ መረረውና ቬሮኒካ እቺ ነገር አላማረችኝ ብሎ መድኃኒዓለም ምስክሬ አሁንም ድረስ አለ የሊስትሮ ካገዛ ቤቱ እስቲ አዳነ ፍሬ አለ እቤት አዳነ ይሙት እግዚአብሔር በዛም ይሰበስብና ቁጭ ብሎ ራሱ ይወለውላል። አዳነ በጣም ያስወለወልኩ ተቸገረ። ፍሬ አታውቅም ግን አላወቅም አታውቂማ ይሄን ጉድ አውቀሻል እንጂ ቤት ቁጭ ብላችሁ ክፈቱት ይሄን ፓስ ኤክስክሉሲቭ። ከዛ በኋላ ግን ነገርሽው ለልጁ አረ በመድኃኒዓለም በቃ ባያይን እኮ ነው ክራሽ ነው ዊንዶው ሾፒንግ ብቻ ነው በቃ ምን አለ ከዚህ ወደ ሰዓት ላይ እንትኖች ላይክ ጉራጌ ክልል የሚከበር በዓል ምንድን ነበር? መስቀል ላይ ጠፋ። ከዛ በዛው ቀርቶ ይሆናል ሰፈር ቀይሮ ይችላል ወይ ደግሞ አግብቶም ሊሆን ይችላል። ፋሚሊ እንግዲህ ቬሮኒካን ክራሻን በማፋለግ ተባበሯት። አስቡት እሱ ይሄን ቪዲዮ እያየ ከሆነ የእሷን ኢንተርቪው ካየ ምን ሊያስብ እንደሚችል ካወቀ በቃ ኢማጂን ብቻ። ፋሚሊ የዛሬው ቪዲዮ ያያችሁትን ይመስላል። ዘና ፈታ እንዳረጋችሁ አልጠራጠርም። እንደተለመደው ለቻናላችን አዲስ ከሆናችሁ ሰብስክራይብ እና ደግሞ ቪዲዮን ላይክ በማድረግ ያላችሁን ድጋፍ አሳዩኝ። በሌላ ቪዲዮ እስከምንገናኝ በሄዳችሁበት ሁሉ ጥሩ ነገር እንዲገጥማችሁ የኔ መልካም ምኞት ነው። ኢትዮጵያ ለዘላለም ትኑር። እወዳችኋለሁ።